እኔ ሳላብዳበድክ ምንድነው ከኔ የምትፈልጉት? ዮናሽ ምንድነው የምትፈልጉት ከኔ? እንዴ ፍቅረኛ አይደለች እንዴ? የምን ፍቅረኛ ነው አንተ የምታወራው? ከጸጋ ውጪ የምን ፍቅረኛ ነው ለኔ ያለኝ? ከሴትዮዋን ማስፈታት አለብን። እያብ ቀልድ አይደለም። ዮና እኮ ያብድን እንጣው። እሺ እንድናጣው ነው የምትፈልገው? ዮና ወደ ቤት እሺ ትሄድ። ለምንድን ነው የምትሄደው? ምን ልታረገኝ ነው? ልገለኝ ነው? በቃ ቢያንስ ከኑ ጋር ተራራቁ። እስኪ ከኔ ጋር አብረን ነው ቢያንስ አንድ ሳምንት እሺ ከኔ ጋር አብረን። ጭራሽ ከጠላት ጋር ጭራሽ ጸጋን ካሳሰራት ሰው ጋር ነው አብሬ የምኖረው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኛ ያለን እግዚአብሔር ይመስገን። ያው እንደምታውቁት ብዙ ነገር ተፈጥሯል። በጣም ብዙ ነገር ዮና ምንም ደህና ሊሆን አልቻለም። እኔም በጣም ብዙ ነገር ለማድረግ ሞክሬያለሁ። ብቻዬን የተቻለኝን ለማድረግ ሞክሬያለሁ። ግን ምንም ነገር ብቻዬን የሚሆን ነገር አይደለም። ሴትዮዋን አስፈችልኝ ነው የሚለው። ከካሜራ ጀርባን በጣም ብዙ ነገር እየተከናወነ ነው። ብዙ ነገር እያደረገ ነው እና በቃ አስቤ አንድ እንትን ላይ ደርሻለሁ። እሱ አንደኛ ነገር ደህና መሆን አለበት። ዮና ደህና ካልሆነ ምንም ነገር ላመጣ አልችልም ብቻዬን። ስለዚህ ሰውም ጨምሬ እሱ የሚፈልገውን ነገር ማድረግ ካለብኝም አድርጌ ዮና ደህና እንዲሆን ብቻ ነው የምፈልገው። ስለዚህ ሴትዮዋን ግዴታ ማስፈታት አለብኝ። ምክንያቱም እሱ እንደዚህ የሆነ የማበድ ደረጃ ላይ በጣም መጥፎ ደረጃ ላይ እየደረሰ ነው እና እንደዚህ የሆነ እኔ እንዴትም ችዬ ቁጭ ልል አልችልም። ምክንያቱም የሆነ ነገር ማድረግ የምችለው የሆነ ነገር ብቻ ዮና ካጠገቤ ሲሆን እና በቃ በተቻለኝ አቅም እያብን ለማሳመን ሞክራለሁ። ጠርቻለሁ። እያብ በቃ እኔ አልቻልኩም። እሺ ከዚህ በላይ ምን ላድርግ? ሳላቀርች አይደለም እንጂ በቃ እኔ ልጁ ከምልሽ በላይ አብዷል። እኔ ምን እንደማደርግ ትነግረኛለህ? ካልገደልኩ ሲልኝ እኮ ነው የነበረው። የሆነ በቃ ልጁ አሰርታበታለች። አሁን እኮ ማሰራቷን እኮ እያብ ለኔ ደግመህ አትንገረኝ። አውቃለሁ በቃ እቤቱ አማራጭ ስላጣው እኮ ነው። ታዲያ እኔ እንጃ አማራጭ ስላጣው ነው ብዙ አማራጭ አለ። በቃ እኔ ብቻዬን ሞክራለሁ። ማድረግ ያለብኝን ነገር ለማድረግ ሞክራለሁ። አልቻልኩም። በቃ ወይ እንሰባሰብ፣ ጓደኞቹን ጠቅላላ ጠርተን እንውሰደው ጸበል። አስፈላጊ ከሆነ ቤተሰቡን ይምጣ። አንቺ ቤተሰቦችሽ ጋር ሄድሽ ሳምንት ነው በቃ እንደዚህ መሆን የጀመረው። የሆነ ዝም ብሎ ያሟል፣ ሌሊት ይቃዣል ምናምን እና ምን ሆነ ነው ስለው በቃ የሆነ ሰበብ ይፈጣጠርልኛል። ጭራሽ ጉንፋን ይለኛል፣ የሆነ ነገር ነው ይለኛል ምናምን። ሄዶ ሲታከም ምንም ነገር የለበትም። እኔን ካልገደልኩ ብሎ ድንጋይ እያነሳብኝ ምናምን። አሁን እኮ አንተ ላይ መሆኑን ብቻ ነው አይደል የምታየው? እቤት እኔ ጋር መተህ ብታይ እያብ በቃ ጨርቁን እኮ ጥሏል። አብዷል እኮ እዮና እኮ ምንም አልቀረውም። በቃ ማለት ቤት ያደረግሽ ነገር አለ? ምን ያላደረገኛል? እዮብ ቻልኩት። በቃ 2 ቀን ሙሉ ይሻለዋል እያልኩ ግን እሱ ጭራሽ እየባሰበት ነው እየሄደ ያለው። እኔ እንደውም አሁን የሆነ ምን አያሰብኩኝ ነው መሰለሽ፣ የሆነ ጓደኞቻችንን ጠርተንም ቢሆን ወይም ደግሞ በመድኃኒትም ቢሆን ያው አስተነው ወደ ጸበል ይሄድ። እኔም እኮ ጸበል እንዲሄድልኝ ነው የምፈልገው። ምን ወርስ ከዛ ውጪ ሌላ ነገር የለም። የሆነ አሁን እንደምታየው አይደለም ማለት የሆነ ሰዓት ላይ ልክ ይሆናል፣ የሆነ ሰዓት ላይ እኮ ይመለስ እኮ ያደርጋል፣ ወደ ራሱ እኮ ይመለሳል። እኔም እኮ ግራ ገባኝ። ብቻውን ያወራል፣ የሚያናግረኝ ሰው አለ ይላል። በቃ እብድ ነው የሚያደርገው። እኔ እገልሻለሁ። በነገራችን ላይ አንድ ቀን አብሬው አድሬያለሁ እንደዚህ እንትን ብሎኝ ማለት ነው። ከሱ ጋር ተሰብስበን ነበር 1-2 ልጆች ሆነን እና በቃ የሆነ እንዲህ እያለ ምናምን የሆነ ነገር ይመላለሳል። በቃ አላ የሆነ ለኛ የማይገባን ነገር አለ። ከዛም በኋላ ስንቀሰቅሰው ደግሞ ጭራሽ ይብስበታል። እኛን ሊመታል ሊገለን ምናምን ማለት። አዎ ነገርኩ እኮ እያብ አይደል? አንተ የእንቅልፍ ልቡን አይደል ያየኸው? እንዲህ ቁጭ ብሎ ዝም ብሎ ብቻውን ያወራል። አስብ በቃ እኔ አሁን እያብ እኔ ምንም አልፈልግም። አሁን ካልሆነ እንጥራቸው ጓደኞቻችንን እንጥራ። መሄድ ካለበት አስይዘነውም ቢሆን ጸበል ሄድ እኮ ፍላጎቴ እኮ ግን እኔ እንጃ እንዴት ነው አሁን እሱ እሺ የሚለን እኮ አንግሮ መንገድ እኔ እኮ ብዬዋለሁ። እንሂድ ስለቤተሰብ ሳይሆን እኔ ሳይካትሪስት ጋርም ልወስዶ እያሰብኩኝ ነበረ። ግን በቃ ከጸበል አይበልጥ ሁሉም ነገር ሆነ ወደ ቦታ ሲሄድ ነው እንትን ጸበል ነው ለሱ የሚያስፈልገው ነገር። ግን አሁን ጸበል ለመውሰድ ሰውን ብንወስድም እሺ አይለንም። ተደዋውላችሁ የት ነው ያለው? ቤት ነው ቤት ነበር አብረን የወጣ ነው። በቃ ይሄው እዛ ቁጭ ብሎ ነው እየጠበቀን ያለው። እያብ እምቢ አለኝ። አብረን እንሂድ ስለው እምቢ አለኝ። በቃ እያብ እኔ አንድ የምፈልገው ነገር የምነግርህ ነገር አለ። በቃ ሴትዮዋን ማስፈታት አለብን።
እዮብ ቀልድ አይደለም። ዮና እኮ እንጣው እሺ እንድናጣው ነው የምትፈልገው? ዮናን ላለማጣት እኮ ነው ያስያዝኳት። ምን ማለት ነው? አሁን ስማኝ፣ በታምር ማላደርገው ነው። አዳምጠኝ እዮብ። ማንም ይልከኝ ዮናስ ነው እኮ አሁን እኮ እየነገርኩህ ነው። አንተ እሱን ስላላገኘኸው ነው እዮብ። በዚህ 2 ቀን አብዷል። ስለዚህ አሁን ሴትዮዋን እኔ አላስፈታትም። ስለዚህ አትበይ። ስማኝ እዮብ፣ እሱ ደህና የሚሆነው እሷ ስትፈታ ነው። እሷ ካልተፈታች ደግሞ ቢያንስ ወደ አእምሮ መመለስ አለበት። ተይባሰ እንዲሁም እኮ በቃ ወደ እሱ እንዳብድ ትፈልጋለህ? እንዳብድ እኮ አይደለም የሚያሳስረው እኮ አስፈታልኛ። በቃ አስፈታት። አንተ ልታስፈታት ይገባል። ሊሄድ ነው ቀልድ ነው እዮብ። እኔ መጣላት ካለብን እኔ እናንተ እንጣላ። በቃ ማስፈታት አለብህ። ቢያንስ ነው ለምንድን ነው? እሺ ልብሱን አውልቆ እንዲወጣ ነው የምትፈልገው? እሺ አብረን ሄደን እሺ እኔ እናንተ አብረን ሄድና ቤት ለምንድን ነው ያሳሰርኳት እንዴ? ለምን አትመልሽልኝ? እዮብ አውቃለሁ የሆነ ለኛ ብለህ እንደሆነ እንዳሳሰርካት አውቃለሁ። ግን ደግሞ በቃ እሱ ደህና መሆን አለበት። ማላደርገውን ነገር አትጠይቂኝ እሺ? በጣም ይቅርታ። የሆነ እኔና አንቺ ልንደባበር እንችላለን፣ ልንጣላ ድጋሚ እንችላለን። ግን እኔ አሁንም ይሁንና ማጣት አልፈልግም። እያሳት ላይ ይሁንና ጋር ተጣልቻለሁ። አሁንም ደግሞ እሱን የሆነ ከሱ ጋር ተጣላ አልፈልግም። እሺ ቆይ እኔ አንቺ ድጋሚ ምን ማለት ነው? አስፈታት ነው። ቆይ አንተ ይኸውልህ አዳምጠኝ። ይሁንና ደህና እንዲሆን ትፈልጋለህ አትፈልግም? መልስልኝ። ይሄን ብቻ መልስልኝ። በቃ መልስልኝ። ትፈልጋለህ? ጨዋታ ነው ይመጣል። ምንም ጨዋታ አይደለም እዮብ። ከሱ የሚበልጥብኝ ምንም ነገር የለም። አስፈላጊ ከሆነ እኔ ራሴ ምስክር ሆኜ ላስፈታት እችላለሁ። ምን ስለሆንሽ? በቃ ይያስፈች በቃ እኔ እሱን ደህንነት ብቻ ነው የምፈልገው። ምንም መደረግ ያለበትን ነገር ጠቅላላ አደርጋለሁ። ምንም ቀልድ አይደለም ይሄ። ከሱ የሚበልጥብኝ ነገር አለ? መታሰር ካለባት ይሄው ላዳምጠኝ። መታሰር ካለባት እሷ ትውጣ። ከዛ በኋላ እሱ ሄዶ ይጠመቅ። ጸበል ሄድ። ቢያንስ እሷ አሁን መሄዳችን መስጠት አይወጣ እዮብ። እንዴት አድርጌ ሁኔታውን ላስረዳህ? ከኔ ጋር ብትሆን ሆነን እናስገባዋለን እንጂ እኔ ሴትዮዋን በጭራሽ አልፈታም። ሲጀመሪውና እውነት ነው ያለው። ነገርኩህ እኮ አብሮኝ መጥቷል። ለምን አትደውይለት? ስልኩን አይዝም። ሲጀመር አይዝም፣ ስልክ አይዝም። እዮን አንተ በጣም ያኔ ስላገኘው ቀለል አድርገህ እያሰብክ ነው። አብረህን ነበር ቪዲዮ ለቅቄ ነበር። ዮና እሱ ጋር ከሱ ጋር ሆነሽ ነው አይደለም? ወለድኩሽም ዮና ምንድነው? ልቀቀኝ። እሺ ቢያንስ ተረጋጋ እዮብ። እሺ ተው በቃ። ካሜራው ይጥፋ እንዴ? ና እዚህ ጋር አሁን እሱ አንተን ሳይ ነው እንደዚህ የሚሆነው። ሲጀመር ታሽ አንተን ሳይ ነው። ምንድነው? ቆይ ለምንድን ነው ከቤት ወጣ ነው? ለምንድን ነው ልታስፈቻት? መስሎት ቆይ መጣ። ሲጀመር ልታስፈቻት ዞር በል ከፊት። ዮና ምን ሆነ? ዞር በል ከፊት። እሺ ዮና አሁን ልታስፈቻት አይደል እኮ? ስህተታለሁ። እያወራሁት እኮ ነው። እያወራሁት ነው። ትፈታለች። አሁን እኔ አንድና አንድ የምፈልገው ነገር ዮና አንተ ራስህ ነህ በሽተኛ። እኔ ድጋሚ በሽተኛ እንዳትል እዮብ። እንደዚህ አትበል። ታመሃል እንዳትል። እኔ አልታመምኩም። ጤነኛ ሰው ነኝ። በኋላ አምጣለህ ሰውዬው። እኔ ከኔ ጋር እንደዚህ አይነት አፍላፊ አትካፈል። ሰማኛለህ? ከኔ ጋር አፍላፊ አትካፈል። አንተ በኋላ አመጣልህ ነበረ። ምን አሁን እኔ የምፈልገው አንድና አንድ ሴትዮዋን አስፈታል። ዮና እኮ ችግር የለውም። ትፈታለች። ያስፈታታል። ከዛ ጸበል ምድር እንዲያቻልሹ ምን እንዲሆን የፈለከው ከዚህ በላይ ምን ይሁን ልጁ? ማልፈልጉን ነገር እንድናገር አታስገድድ እኮ ላታስፈታ። ያንተ ደስታ እሱ ሰማኛለህ? አንተ ተረጋጋ። ልቀቀኝ። አንተ አሁን ራስህ ማታስፈታት ከሆነ ሁለታችሁን ካጠገብ ይዞር በሉ። ሰማኝ። ራስህን አሁን አንተ በቃ ለምንድን ነው ማለት ለምንድን ነው ማለት ለምንድን ነው ማለት ታው ለምንድን ነው ማለት ራስ ራሴን ባጥ ነው ለብሼ የምወጣ ራሴን ባጥ ነው እዚህ መጥቼ እንትን ራሴን ባጥ ነው መንገድ ማይጠፋም። ምን ሆናችሁ ነው ማለት በግድ እበር ነው እንዴ? እሺ በጣም ታውቃለህ። እሺ እኮ አሁን እኔ እንደውም አሁን ሲመስለኝ ይቅርታ ግን አንድ ለሳምንት ለምን ሆነ አተራራው
ምን ማለት ነው ተራራቁ? በቃ ቢያንስ ከኑ ጋር ተራራቁ። እስኪ ከኔ ጋር አብረን ነው ቢያንስ አንድ ሳምንት ከኔ ጋር አብረን ጭራሽ ከጠላቴ ጋር ጭራሽ ጸጋን ካሳሰራት ሰው ጋር ነው አብሬ የምኖረው። አብሬ ነው እኔ ዮና ጠላት ነኝ። አዎ ጠላት ነኝ። ጸጋን አሳሰራት እያ ቢያንስ የምታወራውን ነገር ለይ ዮና አንቺ እሱ ሂድ አልፈልግም እኔ ያንተ ቢያንስ እሺ ለምን አትረጋጋም? ተረጋጋሽ። ምን ሆነ? እኔ አንድና አንድ የምፈልገው ነገር ጸጋን ነው። እሺ ምን ታደርጋለች? እሺ አስፈቷት ይባልሽ በቃ እሺ ከዛስ በቃ እኔ ደስ ይለኛል። እኔ ለምን እሺ እሷን ስለታሰረች አንተ ስለታሰረች ውስጤ ያለውን ነገር እየተረበሸ ነው። ደህና አይደለሁም ደህና አይደለሁም። በቃ እሷ ተፈታ አንተ አባል ልትሆን ቋሚ አባላቸው ልትሆን ልትገበር ነው ወይስ ሰው ልትገበር? ልገብርም አንተንም ልገብር እኑንም ልገብር ራሴም ልገበር ምንም አያገባ ሰማኛለህ። ደማችሁንም ብጠጣ ምንም አይመስለኝም። አንድና አንድ እሷ ብቻ ትፈታለች። ሰማሽኝ አይደል? እሷ ብቻ ትፈታ። አንቺ ያምሻል እንደው ምትይ አሁን እሱ ጋር ተከራክራ ምን ታመጣለህ? የምታመጣው ነገር አለ? አይ ያው ለምን ትያለሽ? በቃ መረጋጋት አለበት። እሱን ለማረጋጋት ነው ይሄን ሁሉ ነገር ማደርገው። ምንድነው? ቆይ ምንድነው የምታወው? እሺ ቢያንስ ተይዞ ነው። አንቺ ምንድነው የሚያዘው? ሰላም እንዲሆን ነው የምፈልገው። ዝም ብሎ ነው እሱን አትስማ። እሱ ዝም ብሎ ነው የሆነ ስማኝ። አስሬ እየወጣሁ እየገባህ ያለሁት በቃ የሆነ እየጨነቀኝ ነው እኮ። አንቺ ዝም በይ። ሲጀመር ምን ማለት ነው? አንተ አትጮህባት። እንዴት እየሆነ እንደሆነ እያየህ ነው። አሁን እኔ ያሱ አይገርመኝም፣ ያንቺ ነው የሚገርመኝ። እኔ እኮ ነገርኩህ ድጋሚ ሆነ ከዛ በኋላ የኔ ንግግር አብሬው እኮ እኔ 2-3 ሆነን እኮ አብረን እኮ ስንጠብቀው እኮ አድረናል። ብቻውን ይቃዣል፣ ያወራል። የሆነ እኛም ማናውቀውን ቋንቋ ነው የሚያወራው። ማን ነው የሚቃዠው? ምን እየሆናችሁ ነው? ተው በቃ እሺ። ማን ነው የሚቃዠው? እኔ አልቃዠው። ይጋብ ተረጋግታ አውራ። በፈጠረ አምላክ የሚገባ ለምን አትሄጂም? ወዴት ነው የምትሄደው? ትሂድ በቃ። እሷ የት ነው የምትሄደው? እኔ አልቃዠው። እሺ በቃ ልብስ የለም። እኔ ዞር በል ባትለብስስ? እኔ አልቃዠው። እኔ አልቃዠው። ምንድነው እንዲሆን? ምን ማለት ነው? ምንድነው የምታወሩት? እኔ ሳላምጣበልክ የምታስበው ምንድነው ከኔ የምትፈልጉት? ዮናስ ምንድነው የምትፈልጉት? ዮናስ ሰው እያየህ ዞር በይ። እሺ ጃኬቱን ደርብ። ዞር በይ። አልደርብም። እያየሽ ነው። ምንድነው ቆይ ከኔ ምንድነው የምትፈልጉት? እሺ በቃ ዮናስ እሺ ቢያንስ እሺ ልብስ ልበሽ። አልለብስም። ማን አየኝ? እሺ ማን እኮ ለምንድን ነው? እሺ ዮና በእናትህ ምንድነው በእናትህ ምናምን የምትለኝ? በግድ በር እሺ እሷ ትሄድሽ የት ነው የምትሄድ? እኔ የምፈልገው ሁለታችሁም ገደል ግቡ ከፈለጋችሁ። ጸጋን ብቻ አስፈቱልኝ። ጸጋን አስፈቱልኝ። ዝም ብለህ እንኳን እሺ በለው። ጸጋን አስፈቱ። ለምንም አላደርገውን ነገር እሺ እላለሁ። ክርስቲያን የምትሉትን ነገር ተውት። ስሚኝ አንቺ ሰበል ቤተክርስቲያን የምትሉት ነገር ተውት። እኔ ጸጋን ብቻ አስፈቱ። እሺ ቢያንስ እሺ ልብስ ልበስ። ዮና ሰው እያየን ነው። ዮና ዞር በል። እሺ ቢያንስ በቃሽ ልብስ ልበስ። አልለብስም። ምንድነው አሁን እኔ እሺ እኑ ቤት ስራ የምትሰሪ የለም? እሺ እኑ ወደ ቤት እሺ ትሄድ ቢያንስ። ለምንድን ነው የምትሄደው? ምን ልታረገኝ ነው? ልትገለኝ ነው? ልትገለኝ ነው እንዴ? ከኔ ጋር ነው ችግር አለ። እኔ እያልኩሽ እኮ ነው። ምንድነው ቢያንስ እሱ የሆነውን ነገር እናውቃለን። አንቺ እንዴት ነው አስፈታ የምትይኝ? ምን ማለት ነው? ለምንድን ነው ያሳሰርኳት? ለምንድን ነው ያሳሰርኳት? እኔ ላስፈታት እኮ አይደለም። አታስፈታትም? አንቺ ጤነኛ አይደለም። ለምንድን ነው ዝም ብለህ እሺ በለው። እሺ ልበስ። ዮናስ ልበስ ቢያንስ። እሺ ልበስ። እኔ አሁን ማለት ነው እኔ ስሙ ተረዱ። እኔ ይሄው ለብሻለሁ ልብስም እኮ ነው እየሰማችሁኝ ነው አይደል? እኔ የእሱ አይገርመኝም። እሺ አንቺ ነው የሚገርመኝ በጣም ማለት ነው። ሁለታችሁም የምትወቅ ችግር የለውም። እኔ እንደፈለክ በለው። እሱ ብቻ ደህና ነው። እኔ ምን ደህና ነኝ ነው አስፈተው ምት እኑ ደህና ነኝ እኔ ደህና ባለው ትንሽና ታለ አይ ደህና ነው ወይስ በግድ ይበል ጨርቄን ጣለ? እሺ ለምንድን ነው በጥፌ መታኝ? እሺ ማን መታው? ያው እሺ እናንተ እናውራ። እሺ አይተሽዋል። አሁን በጥፊ ሲመታኝ እያየሽው ነው። ማን መታ እያለኝም አሁን ደግሞ እኮ ነገርኩህ አንተ ግን ምንም እየተረዳኝ ነው። ከኛ ጋር ሆነ
ከዛ በኋላ ያለውን ነገር ሁሉ በቃ እኔ አሁን ሰምኛለሽ ይሁና እሺ ዛሬሽ ለምን አንሄድም ቢያንስ የት ነው የምሄደው የት ነው የምሄደው ቤተክርስቲያን ቢያንስ ለምንድን ነው የምሄደው ለምንድን ነው የምሄደው እኔ የምልሽ ሀሳብሽ ምንድነው ያልሞከርኩት ነገር አይ ሀሳብሽ ምንድነው ለዛ ነው እኔ የሆነ ነገር ስለ አዩዋ በምትዩ እኮ አንተ ጸበል ብለህ እየነገርከው ነው አይደለ እሺ እንዴ ፈልገና እኔ እኮ ስንት ነገር ሞከርኩ ለምን አይለኝም ይለኛል አሁን እንሄዳለን ቤተክርስቲያን እንሄዳለን እሺ ቢያንስ እሺ እንሂድ እሺ ይሁና እሺ ስማኝ እሺ እኔ ጸሎት ማድረግ ፈልጋለሁ ሂድ ታዲያ እሺ ቢያንስ እኔ ቄስ ነኝ አይደለ እና ታዲያ ምንድን ሂድ ይሁና በቃ እሺ ቢያንስ እሺ ለምን እሺ ወደ ቤትሽ አትሄዱ ምን ለምንድን ነው የት ነው የምሄደው የምን ቤት ነው እኔ ተረድቼሻለሁ አውቃለሁ በቃ ሁለታችንም ለሱ ብለን ነው የሆነ እየተወቃቀስን ነው የት ቤት ነው የምትሄደው እኔ ሂድ የምትለኝ ቤት ነው ለምንድን ነው የት አለው እዚህ ቤት የምን ቤት ነው ያለኝ እኔ ከዚህ ወዴት ነው የምሄደው ይሄ ነው እንግዲህ ያ በደንብ እሺ ነው ያየሁትን ነገር ምንድን ነው አንቺ እሺ ሳንቷት እሺ ዮናሽ እኔ አውራኝ ዮና ስማ እሺ ቤታችሁ ሂዱ እሺ በቃ ሂዱ ቡና አፍሉ ጠጡ በቃ ቤታችሁ ቁጭ በሉ ከማን ጋር ነው የምሄደው እኮ አስፈታልኝ ከአንዱ ጋር ነው ከማን ጋር ነው የምሄደው ማለት የምን ቤት ነው የምትለው ለምን ከሷ ጋር ነው ለምን አትሄድም እንዴ ፍቅረኛ አይደለች እንዴ የምን ፍቅረኛ ነው አንተ የምታወራው ከጸጋ ውጪ የምን ፍቅረኛ ነው ለኔ ያለኝ የምን ፍቅረኛ ነው ከጸጋ ውጪ እሱ ዝም ብሎ ነው ዞር በይ ልቀቅ ምንድን ነው የምትፈልግ ምን ልታረጉኝ ነው ልትገሉኝ ነው እንዴ እናንተ ያ በቃ ጸጋንና ጸጋን ብቻ ነው የምፈልገው ጸጋ የት አለች አስፈቱልኝ ለምንድን ነው ጸጋ የምትላት ለምን አሳሰብ ለምን እሺ ኑናት እኮ ፍቅረኛሽ አንተ ምንድን ነው ለምታሳብረኝ የምትመታት ጸጋ ምለው ከዚህ በፊት ለእሷ እንደዛ ተሳሳል ነበር እንዴ ማን ነው የሚሳሳላት እንዴ እኔ ጸጋን ነው እንድታስፈቱልኝ የምፈልገው እንዴ ለምንድን ነው ትፈታለች እኮ ለምንድን ነው አስፈታት እንጂ ፋሬውና እሺ ቢያንስ እሺ ተረጋጋ እሺ ለምን ቤተክርስቲያንሽ አንሄድም አልሄድም ቤተክርስቲያን አልሄድም አትበልብኝ እኔ ቤተክርስቲያን አትበልብኝ አልሄድም በቃ ጸጋን ብቻ አስፈቱልኝ በእናታችሁ ጸጋን ብቻ አስፈቱልኝ ጸጋን ብቻ አስፈቱልኝ ስማኝ አየህ አይደለ ስራህን ጸጋን እኔ ለምን ማስፈታት አለብኝ እሺ ዮናሽ አሁን ወደ ቤት ሂዱሽ እኔ ነገ በጧት አስፈታለሁ እሺ ቢያንስ ቤትም አትሄድ ከሆነ አላስፈታትም እኑ እሺ የሆነ ቦታሽ ትወስዳለች እሺ ከእኑ ጋር እሺ ብለህ የማትሄድ ከሆነ አላስፈታትም ራስህን አሳምን እሺ ብለህ ከእሷ ጋር የምትሄድበት ቦታ አለ እዛ ካልሄድክ እኔ አላስፈታትም የትም አልሄድም እሺ እንዳስፈታት ትፈልጋለህ አስፈልግም ትፈልጋለህ እኮ በቃ እሺ አብሬያችሁ እመጣለሁ ጸጋን አምጣልኝ እሺ ቤትሽ እንሂድ ቢያንስ እሺ ዝናብ ሊዘንብ ነው አይዝናብ እኔ ዝናብ ፀሐይ የምትለውን ነገር አልፈልግም እኔ እሱ አይበግረኝም ጸጋን ነው የሚፈልገው አናቴ ውስጥ እየዞረ ያለ ነገር አለ ጭንቅላቴ ውስጥ የሚዞር ነገር አለ ጸጋን እሺ ዮና ሳልረዳ ቀርቻ አይደለም በቃ አልፈልግም እኔ ሌላ አልፈልግም ጸጋ አእምሮዬ ውስጥ ነች እሺ ቢያንስ እሺ ለምን አትረጋ ቅድም እሷም ከነዳጊ ጋር ጸበል ወስዳለሁ የምትል ከነዳጊ ጋር አልፈልግም ከማንም ጋር ጸበል እሺ ከኔ ጋር እንሄዳለን እንዴ እኔ እናንተ ተጣልተን አይተሃል በቃ ቤተክርስቲያን ገብቼ እኮ ነው በጣም በቃ ታንጬ ነው ተጣለ ለምንድን ነው የምትመጣው ነው አንተ ጋር በእናትህ አስፈታልኝ አስፈቱልኝ ጸጋን እኔ ከማን ጋር ንገረው እስቲ አልሄድም አስፈቱልኝ ጸጋን በቃ ዮና እሺ ሰው እያየን ነው ማነው ይሄኛ አይነ ቀላ እኮ እዚሁ እኮ ይሄኝ ማነው እሺ አይነ ቀላ እዚሁ ምን ሆነ ነው